አካሌ መጥቻለሁ በ18 ተመለሰ ይሄን ቪዲዮ ሁላችሁም 5 ጊዜ ኮፒ ሊንክ ማድረግ ግዴታ አለባችሁ። ምክንያቱም ይህ ከላይ የምትመለከቱት ለአገሩ አንድ እግሩንና ህይወቱን ሰጥቶ የመጣ ወጣት ነው። ይህን እንደዚህ አይነት ችግር በየጊዜው በሚዲያ ላይ እያየን እንገኛለን። ደግሞ የክልሉ መንግስትና የዞኑ አመራሮችና እንደውም የቀበሌ አመራሮች ግዴታ መፍትሄ ሊሰጡት ይገባል። እንደዚህ አይነት ችግር በየወረዳው፣ በየቀበሌው፣ በየአካባቢው ሁሉ ይገኛል። ምክንያቱም እነዚህ ወጣቶች ለሀገሩ ሲሰሩ ደማቸውንና ህይወታቸውን ከፍሎ ይመጣሉ። ግን እዚህ ደግሞ የሚጠብቀው እንደዚህ አይነት ችግር ከሆነ እንዴት ለሌላው ለሀገሩ ሊታገል ይችላል? የታገለ ያለውስ እንዴት በምን ሞራል ነው የሚሰራው? ምክንያቱም እናንተ እንደዚህ አይነት ችግር እየፈጠራችሁ ለወጣቶች ተስፋ እየቆረጣችሁ ትገኛላችሁ። ምክንያቱም ይሄ መንግስት ግዴታ መፍትሄ ሊሰጥ ይገባል። አንድ ሰው ብቻ ሁለት ሰው ብቻ አይደለም፣ በየአካባቢው እንደዚህ አይነት ችግር እያጋጠመው ይገኛል። እናም ይህን ቪዲዮ የቻላችሁትን ኃይል ኮፒ ሊንክ ሼር አድርጉና እስከ መጨረሻ ተመልከቱ። እኔ በጣም አዛዝኛል። እናም ያዘናችሁት ሁሉ ይህን ቪዲዮ ሁላችሁም ሼር ኮፒ ሊንክ አድርጉና ለሚመለከተው አካል እንዲደርስ እናደርገው። ሰላም ከእናንተ ጋር ይሁን።